እግዚአብሔር ካህን ሲፈልግ ሐና ወንድ ልጅ ስትፈልግ፣ እግዚአብሔር ሰው ሲፈልግ ሐና ልጅ ስትፈልግ ጊዜው ተገጣጠመ። ሳሙኤልን ሰጣት። ዝም ብሎ አይነት ሰው ሳይሆን ከዳን እስከ ቤርሳቤህ ዝናው የወጣ ቃሉ መሬት ላይ ጠብ የማይል የአገሬ ልጆች የእግዚአብሔር ቀን እስኪመጣ ድረስ ያነባችሁ፣ ያለቀሳችሁ፣ የጸለያችሁ ጊዜው የናንተ ነው። ምዕራፉ የናንተ ነው። የምስጋና ምዕራፍ ደርሶላችኋል። ክብር ሁሉ ለኢየሱስ ይሁን። ምዕራፍ 1 ላይ ነቀፋ፣ ለቅሶ፣ እንባ፣ ትችት ምን ያላሳለፈችው አለ። አንድ ነገር ልበላችሁ፣ ነቃፊው ጥቂት ነው። ፍናናት አስለቅሳት ነበር እንደሚል የማይቀበል ጥቂት ነው። ክፉ የሚያወራባችሁ ጥቂት ነው። ያንን ክፉ ቀናችሁን አስቦ ትክክል ያልሆነ አስተያየት፣ ትክክል ያልሆነ እይታ፣ ትክክል ያልሆነ ምልከታ የሚኖረው ጥቂት ነው። ከናንተ የሚወጣው ሳሙኤል ግን ምድርን ሁሉ ይሸፍናል። ስለዚህ እንዲህ ብላችሁ የምትዘምሩበት ምዕራፍ በሕይወታችሁ ላይ መጥቷል። ልቤ በእግዚአብሔር ጸና፣ አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው እንዳለች ልቧ የተሰበረባት ያቺ ሴት ሳሙኤል በተሰጣት ጊዜ እፎይ ይህን የመሰለ ልጅ አገኘው፣ እንኳን ስለት የሰመረ አይደለም ያለችው። ልቤ በእግዚአብሔር ጸና። የተሰበረን ልብ የሚጠግነው የጸሎት መልስ ሳይሆን እግዚአብሔር ራሱ ነው። ወዳችኋለሁ። ብሩካን ናችሁ።